ከዚህ በፊት የለቀኩት የቅንድብ ቪዲዮ ከ1 ሚሊዮን በላይ ነው ቪው ያገኘውና ይሄንን ኩል ብቻ በመጠቀም እንደዚህ አይነት ቅንድብ እንዴት እንደምንሰራ ነው ዛሬ ማሳያችሁ። ይሄ ሁሉ ሰው ቅንድብ የመስራት ፍላጎት እንዳለው አላወኩም ነበር። ለሁላችሁም የሚሆን ተከታታይ ቪዲዮ ለመልቀቅ አስቤያለሁ። ማለት 5 ቀን ወይ 6 ቀን ይሆናል በተለያየ ቴክኒክ ማሳያችሁ። እንዲሁም የደረሳችሁበትን ፕሮግረስ ኮሜንት ላይ አስቀምጡልኝ። ይሄን ያክል ሞክሬያለሁ ተሳክቶልኛል ሚለው ሁሉ ጊዜ እንድትነግሩኝ ፈልጋለሁ። ምክንያቱም ይሄን ቪዲዮም ሰራላችሁ ሁላችሁም እንድትለምዱ ነው ቅንድብ መስራትና ዴይ 1 ብለን እንጀምራለን እና ቅንድባችን የቱ ጋር መጀመር እንዳለብን ማጣፍ እንዳለብንና ኢንዱን ነው ማሳያችሁ። ያው ምን ጀምረው በአፍንጫችን በዚህኛው ቀጥታ ስትሬት እንደዚህ እንመጣለን። ከዛ በኋላ እንደርግበታለን። ከዛ ማጣፊያችንን ደግሞ በዚህ በመሃለኛው በአፍንጫችን እንደዚህ ወደ ጎን እናደርገውና ሸርተት እናደርገዋለን። ከዛ በኋላ እሱ ላይም እንደዚህ ምልክት እናደርጋለን። ከዛ የመጨረሻውን ለማግኘት ደግሞ በዚህኛው መልሰን እንደዚህ እናገኘዋለን ማለት ነው። ይሄ አይብሮ ማፒንግ ይባላል። እንደየፊታችን ቅርጽ ነው የሚሰጠን። በዚህኛው ስትሬት እዚህ ጋር ሌላ ነጥብ እናደርጋለን። ከዛ አሁንም በዚህኛው ስትሬት እዚህ ጋር ያው ቅንድቤን አልተቀነደብኩትም እንደምታዩት። ከዛ በኋላ መስመሮቹን መገጣጠም ነው። ከዛ ናቹራል ሉክ እንዲኖረው ይሄ ፍለፊቱን እናጠፋዋለን። የተወሰነ እናጠፋለታለን ማለት ነው። ከዛ መጀመሪያ ፍለፊቱን ወደ ላይ ቀጥ ነው የምናደርገው እንደዚህ ጸጉር እንዲመስል ማለት ነው። ከዛ ውስጡን እንደዚህ ወደ ጎን ነው የምንሞላው። በአይብሮ ማበጠሪያ ብሌንድ እናደርገዋለን። ከዛ በኮንሲለር ነው ሼፑን እናስተካክለው። እንዲሁም ከስር ያለውን ጸጉር ያጸዳልናል ስላልተቀነደብኩት። ፋይናሊ እንደዚህ የሚያምር ቅንድብ ሰርቻለሁ ማለት ነው። እናንተም በቤታችሁ ሞክሩት። እንዲሁም ተደጋጋሚ ፕራክቲስ ይፈልጋል። ዛሬ መጀመሪያ ቀን ፕራክቲሳችን ነው። በተለያየ ቴክኒክ እንቀጥላለን። ቴንክ ዩ ባይ